ኢትዮጵያ ብርን በሀገር ውስጥ ማተም ልትጀምር ነው። በአሜሪካና በአውሮፓ መካከል የተፈጠረው መቃቃር ወደ ከፋ ደረጃ ደርሷል። ይህ መቃቃር ጦር ሊያማዛቸው ይሆን? ሰላም ውድ የቻናላችን ቤተሰቦች፣ በዛሬው ዘገባችን ቀደም ሲል የሰሟቸውን አርዕስት ጨምሮ ወቅታዊ ሀገር አቀፍና ዓለም አቀፍ ክስተትን እንቃኛለን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ አብረውን ይቆዩ። ኢትዮጵያ በተለያዩ ዘርፎች ራስዋን ለመቻልና ተጋላጭ የሆነችባቸውን መሰረታዊ ግብዓቶች በሀገር ውስጥ ለማምረት ጥረቶቿን አጠናክራ ቀጥላለች። ከሰሞኑም ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢኮኖሚ ጉዳዮች ባለድርሻ አካላት ጋር በነበራቸው ውይይት አንድ ነገር ይፋ አድርገው ነበር። ይሄውም የኢትዮጵያ መገበያያ የሆነውን ብርን በሀገር ውስጥ ማተም ነው። ኢትዮጵያ የራስዋን መገበያያ ገንዘብ ብርን በሀገር ውስጥ ለማተም ወደፊት መራመዶ የኢኮኖሚ ሉዓላዊነትን ለማረጋገጥና በውጭ አገር አታሚዎች ላይ ያለውን ጥገኝነት ለመቀነስ ትልቅ እርምጃ መሆኑ ተገልጿል። ኢትዮጵያ ላለፈው አንድ ዓመት ያህል ደህንነቱ የተጠበቀ የገንዘብ ኖት ምርት ለማካሄድ የሚያስፈልጉ የመሰረተ ልማት ዝግጅቶችን ስታከናውን ቆይታለች። በዚህ ሂደት ውስጥ የመጀመሪያው ምዕራፍ መጠናቀቅ እንደ ትልቅ ስኬት የሚታይ ሲሆን፣ ይህም የፓስፖርት ህትመትና የብሔራዊ ዲጂታል መታወቂያ ስርዓትን በአገር ውስጥ በተሳካ ሁኔታ ማስጀመርን ያካትታል። ይህም አገሪቱ ከፍተኛ የጥበቃ ደረጃ የሚጠይቁ የህትመት ሥራዎችን የመስራት አቅም እንዳላት በተግባር ያሳየችበት ነው። እነዚህ መሰረታዊ ዝግጅቶች በመጠናቀቃቸው ኢትዮጵያ የብር ኖት ህትመትን በአገር ውስጥ ለመጀመር ሙሉ በሙሉ ዝግጁ ሆናለች። በቅርቡ የወጡ መረጃዎች እንደሚያመለክቱት በጠቅላይ ሚኒስትር አብይ አህመድ መሪነት የሚንቀሳቀሰው የኢትዮጵያ ኢንቨስትመንት ሆልዲንግ የገንዘብ ኖት ህትመትን በሀገር ውስጥ ለማከናወን የሚያስችል አቅም ለመገንባት መዘጋጀቱ ታውቋል። ይህ ተነሳሽነት የገንዘብ ኖት ህትመትን በውጭ አገር ከማከናወን ጋር ተያይዞ የሚመጡ ስጋቶችን ለመቀነስ የውጭ ምንዛሬን ለመቆጠብና የረጅም ጊዜ ራስን የመቻል አቅምን ለመገንባት ያለመ ነው። ይህ ጥረት ኢትዮጵያ በስትራቴጂካዊ ዘርፎች ላይ እያከናወነች ያለችው ሰፊ እንቅስቃሴ አካል ሲሆን፣ ይህም የአገር ውስጥ የወርቅ ማጣሪያ ፋብሪካ ግንባታንና ሌሎች እሴት የሚጨምሩ ኢንዱስትሪዎችን የማስፋፋት ዕቅድን ይጨምራል ተብሏል። ኢትዮጵያ እስካሁን ድረስ የብር ኖት ህትመትን እንደ እንግሊዙ ዴላሩ እና ሌሎች አውሮፓና ሰሜን አሜሪካ በሚገኙ ዓለም አቀፍ ኩባንያዎች ላይ ጥገኛ ሆና የቆየች ቢሆንም፣ ይህ አዲስ ለውጥ ጠንካራ አሰራርና ግልጽነት የታከለበት ከሆነ የገንዘብ ዝውውር ቁጥጥርን፣ ደህንነትንና ወጪ ቆጣቢነትን በእጅጉ ያሻሽላል ተብሎ ይጠበቃል። ወደ ዓለም አቀፍ መረጃ ስናልፍ ደግሞ የአሜሪካና የአውሮፓ ፍቅር ማብቂያ ላይ የደረሰ ይመስላል። ይሄውም የዶናልድ ትራምፕ የውጭ ፖሊሲ በዓለም ላይ እያሳደረ ያለው በትር ለአውሮፓም ያልቀረላት መሆኑ ነው። አሜሪካን በድጋሚ ወደ ቀድሞ ታላቅነቷ መልሳታለሁ ሲል በተደጋጋሚ የሚሰማው ትራምፕ ለዚህም መላው ዓለም የድርሻቸውን ማዋጣት እንዳለባቸው አስረድተዋል። ቀረጥ መጣልና የንግድ ስምምነቶች አሜሪካን በሚጠቅም መልኩ እንደ አዲስ ከመከለስ ጀምሮ በመላው ዓለምና አውሮፓ ከባድ የሚባል መናጥን አስከትለው ነበር። አሁን ደግሞ በግሪንላንድ የተነሳ ወደ ወታደራዊ ፍጥጫ አምርተዋል። ትራምፕ አሜሪካን ከኔቶ የማስወጣት ፍላጎት እንዳላቸው የተናገሩ ሲሆን፣ አሜሪካ አውሮፓን ከመጠበቅ ያለፈ ለአሜሪካ የጠቀመው ነገር የለም ብለዋል። ቀጥለውም አሜሪካ ከሩሲያና ከቻይና ሊቃጣ የሚችል የደህንነት ስጋትን ለመመከት ከወታደራዊ ስትራቴጂ አንጻር ወሳኝነት ያላትን ግሪንላንድን በሰላማዊ መንገድ አሊያም በጦርነት መውሰድ እንደሚገባት ደጋግመው እያሳወቁ ይገኛሉ። ይሄ የኔቶ አባል የሆነን ግዛት የመውረር የትራምፕ ውሳኔ ታዲያ ለመላው አውሮፓ የማይዋጥላት ሆኗል። በዚህም የተነሳ እንግሊዝን ጨምሮ ፈረንሳይ፣ ጀርመንና የአውሮፓ ህብረት ከዴንማርክ እና ከግሪንላንዳውያን ጋር መሆናቸውን አሳውቀዋል። ለዚህ ማሳያም እንዲሆንና የትኛውንም ወታደራዊ ጥቃት ለመመከት በማሰብ እነዚህ አገራት የተወሰኑ ወታደሮቻቸውን ወደ ዴንማርክ ልከዋል። ይህንን ተከትሎ ትራምፕ በዛሬው ዕለት የግል ንብረቱ በሆነው ትሩዝ የማህበራዊ ትስስር ገጽ ተከታዩን መልእክት ወይም ማስጠንቀቂያ ጽፏል። ዴንማርክን፣ ሁሉንም የአውሮፓ ህብረት አገራትን እና ሌሎችንም ታሪፍ ወይም ሌላ አይነት ክፍያ ባለማስከፈል ለብዙ ዓመታት በድጎማ ስንረዳ ቆይተናል። አሁን ከዘመናት በኋላ ዴንማርክ የምትከፍልበት ጊዜ ነው። የዓለም ሰላም አደጋ ላይ ነው። ቻይና እና ሩሲያ ግሪንላንድን ለመያዝ ይፈልጋሉ። ዴንማርክ ደግሞ በዚህ ረገድ የምታደርገው ምንም ነገር የለም። በአሁኑ ጊዜ ለጥበቃ ያላቸው ሁለት የውሻ ሳቢ ተሽከርካሪዎች ብቻ ሲሆኑ፣ አንዱ በቅርቡ የተጨመረ ነው። በዚህ ጨዋታ ውስጥ መሳተፍ የሚችለውና በጣም ስኬታማ በሆነ መንገድ መወጣት የሚችለው በፕሬዝዳንት ዶናልድ ትራምፕ የሚመራው የአሜሪካ መንግስት ብቻ ነው። ይህንን የተቀደሰ መሬት ማንም አይነካውም። በተለይም የአሜሪካና የዓለም ደህንነት አደጋ ላይ ባለበት በዚህ ወቅት። ከሁሉ በላይ ደግሞ ዴንማርክ፣ ኖርዌይ፣ ስዊድን፣ ፈረንሳይ፣ ጀርመን፣ ዩናይትድ ኪንግደም፣ ኔዘርላንድስና ፊንላንድ ለማይታወቅ ዓላማ ወደ ግሪንላንድ ተጉዘዋል። ይህ ለፕላኔታችን ደህንነት፣ ጥበቃ እና ህልውና በጣም አደገኛ ሁኔታ ነው።
ይህን አደገኛ ጨዋታ እየተጫወቱ ያሉት እነዚህ ሀገራት የማይቻልና ዘላቂነት የሌለው የስጋት ደረጃ ላይ አድርሰዋል። ስለዚህ ዓለም አቀፍ ሰላምንና ደህንነትን ለመጠበቅ ይህ አደገኛ ሊሆን የሚችል ሁኔታ በአስቸኳይና ያለ ምንም ጥያቄ እንዲያበቃ ጠንካራ እርምጃዎች መወሰዳቸው የግድ ነው። ከየካቲት 1 ቀን 2026 ጀምሮ ከላይ የተጠቀሱት ሀገራት ዴንማርክ፣ ኖርዌይ፣ ስዊድን፣ ፈረንሳይ፣ ጀርመን፣ ዩናይትድ ኪንግደም፣ ኔዘርላንድስ እና ፊንላንድ ወደ አሜሪካ በሚልኳቸው ማናቸውም ዕቃዎች ላይ 10% ታሪፍ ይጣልባቸዋል። ሰኔ 1 ቀን 2026 ታሪፉ ወደ 25% ከፍ ይላል። ይህ ታሪፍ ግሪንላንድን ሙሉ በሙሉ ለመግዛት ስምምነት ላይ እስኪደረስ ድረስ ተፈጻሚ ሆኖ ይቆያል። አሜሪካ ይህንን ግብይት ለማካሄድ ላለፉት 150 ዓመታት ስትሞክር ቆይታለች። ብዙ ፕሬዝዳንቶች ለጥሩ ምክንያት ሞክረዋል። ነገር ግን ዴንማርክ ሁልጊዜ እምቢ ስትል ቆይታለች። አሁን በወርቃማው ጉልላትና በዘመናዊ የመከላከያና የማጥቂያ የጦር መሳሪያ ሥርዓቶች ምክንያት ይህንን ግዛት የመግዛት አስፈላጊነት እጅግ በጣም ወሳኝ ሆኗል። በአሁኑ ጊዜ በመቶ ቢሊዮን የሚቆጠሩ ዶላሮች ከጉልላቱ ጋር በተያያዘ የደህንነት ፕሮግራሞች ላይ እየፈሰሱ ነው። ይህም ካናዳን ሊጠብቅ የሚችል ሲሆን፣ ይህ በጣም ብልህ ግን እጅግ ውስብስብ የሆነ ሥርዓት በሙሉ አቅሙና ብቃቱ ሊሰራ የሚችለው ግሪንላንድ በውስጡ ሲካተት ብቻ ነው። አሜሪካ ለዴንማርክና ለሌሎችም ሀገራት ላለፉት አስርተ ዓመታት ከፍተኛ ጥበቃን ጨምሮ ሁሉንም ነገር ብናደርግላቸውም አገራቸውን ለአደጋ ካጋለጡት ሀገራት ጋር ለመደራደር ዝግጁ ናት ሲሉ ማስጠንቀቂያዎችን እያወረደ ይገኛል። ይህ የትራምፕ ውሳኔ የማይቀለበስ ከሆነ ከሩሲያ ጋር በእጅ አዙርም ቢሆን በጦርነት ላይ የሚገኘው የአውሮፓ ምድር መፍረስ እንዳይገጥመው ተሰግቷል። ነገር ግን ጥያቄው እውነት አውሮፓና አሜሪካ ወደ ጦርነት ይገባሉ የሚለው ነው። እርስዎ በዚህ ጉዳይ ምን ያስባሉ? ሐሳብ አስተያየታችሁን በኮሜንት አሳውቁን። ቻናላችንንም ሰብስክራይብ እና ሼር በማድረግ አብሮነታችሁን አሳዩን። ወቅታዊ ሚዲያ